እንግዲህ አሁን ትምህርት ቤቱ በከጆ ይኸው ማሳዝን ነው። ከረና ወነረቲ ኮትሚ ከረን yoo kana fakkaataa bakka ijjoon manni tamaarii bakka ijjoo kan nama mararuu manni barnootaa kutaa meeqa kun amma kutaa ክፍል ከስድስት ከሰባት ነው kan jiru kutaa ja'a amma torbaati as በጠቅላላን akkuma jirutti amma 8 እንጀራ ከአንድ እስከ 8 ነው እንግዲህ ተማሪዎች የሚማሩት። ያው እንግዲህ ፈጣሪ በማያሳያችሁ ይሄ አሁን በጣም ቤት ነው ትምህርት ቤት ነው በረት ነው የምትሉት እና መረዳት ያለበት ትምህርት ቤት ነው። ይኸው እንግዲህ ተማሪ አሁን እዚህ ውስጥ ሆኖ ነው የሚማረው። ይሄ ቤት አሁን ትምህርት ቤት ነው የሚመስለው። አረ ፈጣሪ ባካችሁ እርዱ። የሀገር ሰው መረዳት ያለበት ትምህርት ቤት ነው ይሄ። አሁን እንደዚህ ወንበር የለው ምን የለው ተማሪ እዚህ ውስጥ ነው እንግዲህ አሁን የሚማረው። በር የለው መስኮት የለው። ስለዚህ መረዳት ያለበት ትምህርት ቤት ነው እና እንዲረዳ ባካችሁ ሁሉ ሰው የምታዩ ሰው ጓደኞቻችንም የሀገር ሰውም በጠቅላላ ይኸው እንግዲህ ይሄ በር የለውም ምን የለውም። መስኮቱ ይኸው አንዳንድ በር ነው ያለው። በጠቅላላ ማሳዘን ነው። በር የለውም። ተማሪ አሁን ብርድ እየመታው ቆሻሻ እንትኑ ነው። በጠቅላላ መረዳት ያለበት እንዳለ ህዝቡ ራሱ ትምህርት ቢሮ ራሱ መረዳት ትምህርት በከጆ ትምህርት ቤት ያልተረዳ ብዙ ተማሪዎች አሉ የከተማው። አሁን ልጆቹ ከዚህ ወጥቶ ከተማ ሲገቡ እንዳለ ይበላሻሉ። ሌላ ህይወት ውስጥ ይገባል። ስለዚህ ባካችሁ የምታዩ በጠቅላላ እርዱ። መርዳት በጣም ቆንጆ ነው። ይሄ መስኮት የለው እንግዲህ ይሁት። አሁን ተማሪ እዚህ ውስጥ ቁጭ ብሎ ነው የሚማረው። የት መሄጃ አለው? ህዝቡ ደግሞ ገበሬ ነው፣ ምንም ሳንቲም የለውም። ከተማ ቤት ተከራይቶ ማስቀመጥና ማስተማር አይችልም። ትምህርት ቤቱን ይሄ ይመስላል እንግዲህ። በጣም ማሳዝን። እኔ የተወለድኩበት ሀገር ነው እና ይሄን ነገር እስቲ የምታዩም የመንግስት ባለስልጣንም ቢሆን ትምህርት ቢሮ የሚመለከት በከጆ ከተማ ላይ በጣም ችግር አለ። የትምህርት ብዙ ተማሪ አለ፣ ግን የሚቀመጡት ይኸው እንግዲህ መስኮት የለው መቀመጫ የለው። ቤቱ እንዲህ የፈራረሰ ነው። ስለዚህ ባካችሁ